ተነስ ተነስ፣ ከዚህ ተነስ። መራመድ እንደምችል አውቃለሁ። ተነስ። ወንድሜ ምን እያልክ ነው? እንደከበርኩ አውቃለሁ። ረጅም ጊዜ እንዳስቸገርኩ አውቃለሁ። ግን ምን እያልክ ነው? እንዴት ነው መራመድ የምችለው? እንዴት ብዬ እነሳለሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንኳን ወደ ወይኗ ሚዲያ በሰላም መጣችሁ። ስለመጣችሁ ስለምታዩ፣ ስለምትከታተሉ ሁሉ አመሰግናችኋለሁኝ። እንዲሁም ለቤቴ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ለወዳጅ ዘመድ እንድታጋሩ በፍቅር እየጋበዝኳችሁ ነው። ለዛሬ ሉሃና ድራማ ክፍል 7 ይዤ መጥቻለሁ። እንግዲህ ሮቤል ቁሞ እንደሚሄድ ሉሃና ነግረዋለች ለአድና። አድናም እሳት ለብሶ እሳት ጎርሶ ከወንድሙ ክፍል ተገኝቷል። በምታዩት መልኩ ወንድሙን በኃይል እያናገረው ይገኛል። ተነስ፣ እንደምትራመድ አውቃለሁ። ስለዚህ ተነስ። ለምንድን ነው እኔን መደበቅ የፈለግከው? መራመድን ተነስ ብሎ እየጎተተው ነበር። እሱም ወንድሜ እንዳስቸገርኩ አውቃለሁ፣ ግን በዚህ ልክ አልጠበቅኩም። ለምን እንደዚህ ትላለህ? እኔ እግሬ እንዴት ይታዘዘኛል? እያለ ለማቾፍ ሞከረ። አድናም ብድግ አድርጎ ከዊልቸሩ ላይ ሲጎትተው ዝልፍልፍ ብሎ ወደቀበት። አድና ደነገጠ። ምክንያቱም አድና በጣም የዋህና ዛይ ሰው ነው በባህሪው ማለት ነው። እና ወንድሙን እንደ ጎዳው ስለተሰማው እንደ ሀፍረትም ሆኖበት በጣም ደንግጦ ቶሎ አነሳውና ኩርሲ ላይ ያስቀመጠው፣ ማለትም ዊልቸሩ ላይ ያስቀመጠው። እንግዲህ ሮቤልም ያንን ሳይኮሎጂውን የወንድሙን ስለሚያውቅ ተጠቀመበት። በጣም ነው የተጫወተበት። አለቀሰ፣ እሪ ያለ፣ ውጣልኝ ከዚህ፣ ይሄን ያህል ነው የከበድኩህ ላይ አልፈልግም ወንድሜ፣ በጣም ነው ያፈርኩት ባንተ፣ ብዙ ነገር አለው። አድናም በጣም ተሰቃይቶ ማለት ደንግጧል በጣም። እንዴት ወንድሜን ሳራን ሉሃናን አምኜ እንዴት ወንድሜን እጠረጥረዋለሁ ብሎ በጣም ነበር የደነገጠው። በጣም ነበር ያፈረውና ቶሎ ብሎ ክፍሉን ጥሎለት ወጣ። ከዛም ሉሃናን ሄዶ በጣም ባለጌ ነሽ፣ በእኔና በወንድሜ መሀል ጸብ ለመፍጠር ፈልገሻል፣ ግን ለምንድን ነው እንደዚህ የሆንሽው? እኔ በጣም ነበር ያመንኩሽ፣ ግን አንቺ በጣም ባለጌ ነሽ። እንዴት አንቺን አምኜ ወንድሜን እጠረጥረዋለሁ? ወንድሜን እኮ አየሁት፣ መራመድ አይችልም። አንቺ ግን ይችላል፣ እየደበቀህ ነው አልሽኝ። ቆይ ምን ፈልጎ ይደብቀኛል? በጣም ከባድ ነው። እንዴት እንዳሰብሽ ሁሉ አላውቅም፣ ለምን እንዳመንኩሽም አላውቅም። ሮቤል አድናን ሮቤል በጣም ውሸታም ሰው ነው፣ ከምታስበው በላይ በጣም ከባድ ነው። እንዴት አንተ ይሄንን አመንከው? አለች። ሞከርኩታ፣ ከዊልቸሩ ላይ አንስቼ እኮ ሞከርኩት፣ በጭራሽ እግሩ ሊታዘዘው አልቻለም፣ ዝልፍልፍ ብሎ ወደቀብኝ። እንደዛ በማድረጌ በጣም ነው ያፈርኩት። ከአንቺ ከወንድሜ ይልቅ አንቺን ማመኔ በጣም አሳፍሮኛል አላት። ግን የዋህ ነህ እንዴ? እና ቆሜ ሄድ ነበር እየዋሸሁ ነው ዊልቸር ላይ ያለሁት ብሎ ይቁምልህ ባንዴ? እንደዛ ነበር የፈለግከው ወይስ ከዊልቸሩ ላይ ብድግ ብሎ ቆሞ እየሮጠ እንዲሄድልህ ፈልገህ ነው? ምን ነበር የፈለግከው? እንዴት ነው እንደዚህ የምታስበው አድና? አለችው። አድናም አላውቅም፣ ካሁን በኋላ ግን በሁለታችን መካከል ልትገቢ ከሞከርሽ ከኔ ጋር ነው የምትጣዩ። ወንድሜ ለምን እኔን መደበቅ አስፈለገው? ከዳነ ድኛለሁ ሊለኝ ይችል ነበር። ምን ያገኛል? ምን ይጠቀማል እኔን ደብቆ? አላት። አላውቅም፣ ምን እንደሚጠቀም አላውቅም። እኔ ስታስበው ምን እጠቀማለሁ? ለአንተ ይሄን ነግሬህ አለችው። ያንቺን ትርፍ አላውቅም፣ ያንቺን ሂሳብ አላውቅም፣ ግን ወንድሜ ይሄ ሊደብቀኝ አልችልም። ስለዚህ ከአሁን በኋላ በሁለታችን ለመግባት እንዳትሞክሪ ተጠንቀቂ ብሎ አስፈራርቷት ወጣ። ከዛም ሜራ ሄደች ወደ ክፍሉ፣ ሮቤል ጋር ማለት ነው። ሜራ ትልቅ ችግር ተፈጥሯል አላት። ምን ተፈጠረ ሮቤል? ምንድን ነው አለችው። አድና ቁሜ እንደሚሄድ አውቋል አላት። አለችና ጮኸች። አትጩሂ ተረጋጊ አላት። ግን እንዴት አወቀ ስትለው ሳስበው እሱ እንዳላወቀ ገብቶኛል። ማለት የሆነ ሰው የነገረው፣ ያ ደግሞ አስከሬኑን የደበቀብን ሰው ሊሆን ይችላል። እሷም ደግሞ ሉሃና ናት። ስለዚህ እየተጫወተችብን ነው። ይህንን ነገር እርግጠኛ ነኝ አድና አይቶኝ አይደለም። ቢያይ ኑሮ እንደዛ አልነበረ የሚጠይቀው። ከዊልቸሩ ላይ ተንዘፋዝፎ ሲያነሳኝ ድንጋጤውን ፊቱ ላይ አይቼበታለሁ። ስለዚህ ይሄ ነገር የእሱ ሀሳብ አይደለም፣ የሆነ ሰው ነው የነገረው አላት። እናም እገላቸዋለሁ አላት። ጮኸችበት። ሚራም በጣም ተናደደችበት። ይሄንን መግደል የሚል ሀሳብህን አውጣ፣
ከዚህ ነገር ውስጥ መውጣት አለብን። በሌላ ነገር ልጅቱን እሷም ካወራች ማውጣት እንችላለን እንጂ ይህን ሀሳብ ከአእምሮ አውጣ ብላ ተናደው ጥላ ሄደች። እሱም እንግዲህ ቀስ ብሎ የሆነ ሀሳብ አለኝ አላት። ምንድን ነው? መጀመሪያ እሷ ሄደች፣ ተናዳ ሄደችና ሉሃናን አነቀቻት። እንዴት ነው በወንድማማቾች መካከል ለመግባት የፈለግሽው? ምንድን ነው የምትጠቀሚው? እነሱ ቢጣሉ ምን አደረጉሽ? ብላ ጮኸችባት። እሷም አንቺ ራሱ ለምን እንደምትወግኝ አላውቅም፣ ግን እውነቱ ሮቤል ቁሞ ይሄዳል። በአይኔ በብረት አይቻለሁ፣ አይኔን አምነዋለሁ አለች። የአንቺ አይን ለይቶ ነው እንደሚያየው? እንዴት እኛ ያላየነውን አንቺ አይሽ? እንግዲህ አላውቅም፣ ማየት ስላልፈለጋችሁ ይሆናል። እኔ ግን አይቻለሁ። አንቺ ልጅ እዚህ ቤት የመጣሽው የእኛን ሰላም ለመበጥበት ነው። ለምን አትወጭልንም? የምትፈልጊው እህትሽን አይደል? ውጭና ፈልጊ አለች። እህቴንማ ፈልጌን የመጣሁት ግን ደግሞ ያለችበትን የምታውቂው አንቺ ስለሆንሽ ካልነገርሽ ከዚህ ቤት አልወጣም አለቻት። ከዛን በጥፊ መታቻት ሜራን። ሉሃናም ራሷን ለመከላከል ሞከረች። በድንገት አድናን ብቅ አለ፣ ገለገላቸው። ከዛም ሚስቱን ይዞ ሄደ። እንዴት ነፍሰ ጡር ሴት እንደዚህ ትመቻለሽ? በጣም ባለጌ ነሽ። እሺ እኔ በጣም አክብሬሽ ነበር፣ ለካ እንደዚህ ነሽ ብሎ በጣም ተናዶባት ሉሃና ላይ ጥሏት ሄደ። እሷም እንግዲህ በጣም አዝና ማለት ምንም እንዳላጠፋኝ ውስጧ ስለሚያውቅ በጣም አዝና አድና ምንም ሊረዳ ባለመቻሉ በጣም ተናዳለች ሉሃና። ሜራን ደግሞ በሳይኮ እየተጫወተችበት ነው አሁንም እሱን። ከዛም ልክ ሆዷን እንደመታቻት አስመስላ ምን እንደሚሰማኝ አላውቅም አሞኛል እያለች ወደ ሳሎን ሄዱ። ከዛም እዛ ቁጭ ብሎ የተወሰነ ካረጋጋት በኋላ ሉሃና ግን አልቆመችም። ሮቤል ክፍል ገባች። ሮቤልን ጠየቀችው። በጣም ይሸታል ክፍሉ፣ ምንድን ነው አለች። ታፍኖ የለ? እሱም አይ የወንድ ክፍል አይደል፣ አጸደዋለሁ፣ ምን ታካብጃለች ደግሞ ከሸተተሽ እዚህ መሆን እኮ አይጠበቅብሽም አላት። ከዛም አንድ ጥያቄ ልጠይቅህ አለችው። እሺ ጠይቅኝ አላት። እሱም መቆም ትችላለህ? አችልም አለችው። እሱም እንዴት ቆማለሁ? ብቆምማ ቁሜ መሄድ ነበረ ምናምን አላት። እሷም ለምን ተዋሻለህ ሮቤል? ለምንድን ነው መደበቅ የፈለከው ከወንድምህ? ምንም ያልገባኝ ነገር ለምንድን ነው ቁማ መሄድህን መናገር ያልፈለከው? ለምንድን ነው? ምክንያት ምንድን ነው ስትለው ዊልቸሩ ስለሚናፍቀኝ አለልሽም መቼም ብሎ አቾፈባት። እሷም በጣም ተናዳ ሮቤል አንተ ከጠበቅኩ በላይ በጣም ከባድ ሰው ነህ አለችው። እሱም ያው እህትሽ ስለጠፋችብሽ ትንሽ ስሜትሽ የተዛባ ይመስለኛል፣ ሂጂና ተኝ፣ ብተኝ እኮ በእንቅልፍ ይወጣልሻል አላት። በጣም ተናደደች። በሳይኮ የተጫወተባት እንደው ስለገባት። ግን ሲም ካርድ አይታ ነበር መሬት ላይ የወደቀ። እናም አላነሳችውም፣ አልጠየቀችውም፣ ግን ዝም ብላ ወጣ ሄደች። ሮቤልም ደስ አለው። ወንድሙንም በስሜት ተጫውቶበታል፣ እሷንም እንዲሁ ተጫውቶባታል። እናም ወደ ሜራን ሄዶ የሆነ አንድ ሀሳብ እንዳለው ነገራት። ሜራን ምንድን ነው እሱ አለችው። የሆነ ነገር ማድረግ እፈልጋለሁ አላት። እሱን ፈቀደችለትና ልብሶቹን በሻንጣ ቆጥሮ በዊልቸሩ ወንድሙ ወዳለበት ወደ ሳሎን ወጣ። ወንድሜ ላደረግክልኝ ነገር ሁሉ በጣም አመሰግናለሁ። ብዙ እንዳስቸግርኩ አውቃለሁ፣ ግን በጣም ይቅርታ አለው። አድናም በጣም ደነገጠ። ምን ሆነሃል ወንድሜ? ምን ተፈጥሮ ነው? እባክህን ተው፣ ምን ሆነ ነው አለው። አይ መሄድ አለብኝ፣ እስካሁን ስላስቸገርኩ በጣም ይቅርታ። ወዴት ነው የሚከድ? ይሄ እኮ ቤት ነው አለ። ቤት እንኳ አይደለም፣ ቤቴ እንዳለ አይደለማ። ይህ ሌላ ሰው ምክር ሰምተህ እንደዚህ ባላረከኝ አለው። እሱም በጣም ይቅርታ፣ ይች ሉሃና እኮ ናት ሮቤልን ቁሞ ሲሄድ አይቼዋለሁ ብላኝ፣ በጣም ይቅርታ፣ የሰው ወሬ ሰምቼ መምጣት አልነበረብኝም፣ እንደዛ ማድረግ አልነበረብኝ። እባክህ ወንድሜ ይቅር በለኝ፣ እባክህን ተመለስ ብሎ ለመነው። እሱ የሚፈልገው ይሄን አልነበር። ሮቤልም ደስ አለው፣ ምክንያቱም ማን እንደነገረው ማረጋገጥ ይፈልግ ስለነበር ነው እንጂ የእውነቱ ጣሂር ቢለው አይሄድም ነበር። እናም ደስ አለውና በቃ ወንድሜ ተመለስ ወደ ክፍል ብሎ ልብሱንም መልሶ በእጁ ሰጠውና ወደ ክፍሉ መለሰው። እናም ደስ ብሎት ተመለሰ። ከዛም እንግዲህ ሉሃናን ሚስቱ እንድትወጣ ሉሃና እዚህ ቤት ላያት አልፈልግም ብላ ሚራን
አስጠንቅቀዋለች አድናን። ከዚህ በላይ ምን ስትታረገን ይችል የምጠብቀው? ነግሬህ ነበር እኮ ልጅቱ ለሆነ ተልእኮ ነው የመጣችው፣ ስለዚህ ከዚህ ቤት መውጣት አለባት አለችው። እሱም አድናም እሺ አንቺ ብቻ ተረጋጊ፣ ለጽንሱም ለአንቺም ጥሩ አይደለም ሲላት፣ ለእኔም ለጽንሱም ካሰብክ ይችን ልጅ ከቤት አስወጣ ብላ ማስጠንቀቂያ ጭምር ሰጥታው ነበር። እና እሱም ያንኑ ሂዶ ከዚህ ቤት እንድትወጭ እፈልጋለሁኝ አላት። ሳራም በጣም ደነገጠች። ሉሃናም በጣም ደነገጠች። የእህቴን የሳራን ጉዳይ ሳላረጋግጥ እንዴት እሄዳለሁ ስላ ልተባበርሽ ብዙ ነገር ሞክሬ ነበር፣ አንቺ ግን በጭራሽ ልትሰሚኝ አልፈለግሽም። ስለዚህ እባክሽ ቤት ለቀሽልኝ እንድትወጪ እፈልጋለሁ ብሎ ነግሯት ነበርና ሉሃናም በጣም አዝናለች። እንዲህ እያለ ማስጠንቀቂያውን ሰጥቷት ወደ ክፍሏ ተመልሳለች። አድናም ወደ ስራው ተመልሷል። እንዲሁም ደግሞ ሮቤል ወደ ክፍሉ ተመልሷል። ነገር ግን አስከሬኑን ዛሬውኑ እንደሚያወጡት ተስማምተዋል ከሜራን ጋር። ግን እንዴት ሆነን እንወስድለው? በመሬትም ባጅረን በሰማይም ሰንጥቀን ቢሆን ይሄንን ነገር ዛሬውኑ ማውጣት አለብን ብሎ ነግሯት ነበር። ያወጡት ይሆን? ሉሃናስ ከቤት ምንም አይነት መረጃ ሳትይዝ የምትወጣለት ይመስላችኋል? በሚቀጥለው ክፍለ ጊዜ ይዤላችሁ የምመጣ ይሆናል። ሰላማችሁ ይብዛ የኔ ተወዳጆች። ቤቱን ሰብስክራይብ ማድረጋችሁን አይረሳ። ይህ ወይኗ ሚዲያ ነው።